ዛሬ እንግዲህ በዚህ የምንገኘው በክልላችን የሚከበረው 20ኛው የብሔር ብሔረሰቦች ቀንን በማስመልከት የሶዶ ወረዳ ጠቅላላ አመራርና የቡኢ ከተማ አስተዳደር ጠቅላላ አመራሮች እንደዚሁም የቡኢ ከተማ አስተዳደር ከተማ ነዋሪዎች በጋራ በመሆን ቀኑን አስመልክቶ ስፖርታዊ እንቅስቃሴ እያደረግን እንገኛለን። እንግዲህ እለቱ የሚከበረው ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በክልላችን በማዕከላዊ ኢትዮጵያ ክልል ለመጀመሪያ ጊዜ የሚከበር በዓል ነው። እንግዲህ ብሔር ብሔረሰቦች ቀን ለ20ኛው ጊዜ ሲከበር በተለያዩ ኩነቶች ይከበራል ማለት ነው። በሆሳዕናና በሌሎች በክልሉ ዋና ዋና ከተሞች ከመከበሩ ከመጠቃለሉ በፊት በዚህ መልኩ በተለያዩ ኩነቶች እየተከበረ ይገኛል በአካባቢው ማለት ነው። እንግዲህ እለቱን በስፖርታዊ እንቅስቃሴ ስናከብር ስፖርት ፍቅርን፣ አንድነትን የሚሰብክ ከመሆኑ ጋር በተያያዘ እሱን አስመልክተን ነው። እንግዲህ ማህበረሰቡ ለረጅም ጊዜ ባለፉት ዓመታት በአብሮነቱ በቋንቋው ቢላይ በሃይማኖት ቢላይም በአብሮነቱ የሚታወቅ ስለሆነ ይህንን አብሮነታችን እንድናጠናክር በማሰብ እየተደረገ ያለ እንቅስቃሴ ነው። በዚህ አጋጣሚ ስፖርቱን ለእንደዚህ አይነት ኩነቶች ብቻ ሳይሆን ማህበረሰቡ ጤናውን፣ አንድነት ፍቅሩን ለመጠበቅ በየጊዜው እየወጣ ጤናውን ከመጠበቅም አኳያ እንዲያዘወትር መልእክቴ ነው። እንግዲህ ለሁሉም የኢትዮጵያ ብሔር ብሔረሰቦች እንኳን ለ20ኛው የብሔር ብሔረሰቦች ቀን አደረሰ። ዛሬ ይሄ ማስ ስፖርት የምናደርገው የሶዶ ወረዳ እና የቡኢ ከተማ አመራር በጥምረት በመሆን ነው። ለጥቅል ይሄ ማስ ስፖርት እያደረግን ያለነው የብሔር ብሔረሰቦች 20ኛውን የብሔር ብሔረሰቦች ቀን ማክበርን መነሻ አድርገን ነው። እንደሚታወቀው የዚህ ዓመት የብሔር ብሔረሰቦች ቀን የሚከበረው በማዕከላዊ ኢትዮጵያ ክልል መቀመጫ በሆነችው በሆሳዕና ከተማ ነውና ርዕሰ መስተዳድራችን ይህንን መነሻ አድርጎ ሰፊ የቅድመ ዝግጅቶች ስራ እየሰራ ይገኛል። ከዚህ አንዱ ይሄ አካል ነው ማለት ነው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል ነው እንደ ሀገር እየተከበረ ያለውና ሀገራችን ወደ ከፍታው ማማ በተሰማራችበት ወይም መንገድ በጀመረችበት ሰዓት ላይ ነው። አንደኛ የጋራ ውላችን የሆነውን የህዳሴው ግድብ በዚህ ዓመት ነው የተመረቀው። ከዛ ውጪ ደግሞ እንዲሁም በሀገራችን ደረጃ የማዳበሪያ ፋብሪካ የጋዝ ማመንጨትም ስራዎች የተሰሩበት ወቅት ላይ ስለሆነ ታሪካዊ ያደርገዋል እንደ ክልላችን ማለት ነው። ይህንን አስመልክቶ ነውና ደስ በሚል ሁኔታ በከተማችን ደረጃም ባለፉት ሳምንታት በተለያየ መልኩ ሲከበር የቆየበት ሁኔታ አለ። ይህንን አስመልክቶ አጠቃላይ ስፖርት ደረጃ የደም ልገሳ ሰብአዊ ስራዎችን እየተሰሩ ያለበት ሁኔታ አለና አሁንም የሚቀጥል ይሆናል። 20ኛው የብሔር ብሔረሰብ ቀን በክልላችን መዲና ሆሳዕና ይከበራል። ይህንን አስመልክቶ የቡኢ ከተማ አስተዳደር ወጣቶችና ስፖርት ጽሕፈት ቤት እንዲሁም የሶዶ ወረዳ አስተዳደር ወጣቶችና ስፖርት ጽሕፈት ቤት በጋራ በመቀናጀት ያዘጋጀ ነው የማስ ስፖርት የሚያጠቃላይ ማህበረሰብ ስፖርት ፕሮግራም ነውና እንደምታዩት ደመቅ ባለ መልኩ ነው እየተከናወነ ያለው። ያው በመዋቅር ደረጃ ብንለያይም አንድ ህዝብ ነው የምናስተዳድረው፣ አንድ ማህበረሰብ ነው እየመራን ያለ ነው። ስለዚህ ይሄ በቀጣይም ህዝባችንን የምናነቃቃበት ውጤታማ የሚሆንበት በልማቱም ረገድ ስኬት የሚያስመዘግብበት ጊዜ መፍጠር የሚያስችለው አንደኛው በአካል ብቃት በስፖርት እየደገፍን ስንሄድ ነውና ይሄን ነገርን አስመልክቶ ነው ዛሬ ፕሮግራሙን ያከናወነው። በቀጣይም እነዚህ አይነት ሂደቶች ተጠናክረው የሚቀጥሉ ይሆናል።